Assalamu alaikum guys, hope everyone is well. I just wanted to share a couple more thoughts in regards to AI, my research on it. I'm currently working on an article for Sapiens. አሰላሙ አለይኩም ወንድሞች፣ ሁላችሁም በደህና ሁኔታ ላይ እንደሆናችሁ ተስፋ አደርጋለሁ። ስለ አርቲፊሻል ኢንተለጀንስ እና እያደረግኩት ስላለው ምርምር ጥቂት ተጨማሪ ሐሳቦችን ላካፍላችሁ ፈልጌ ነው። በአሁኑ ጊዜ ለሳፒየንስ አንድ ጽሑፍ እያዘጋጀው ነው። የጽሑፉ ርዕስም ሰው ሰራሽ የማታለያ ስልቶች መዋቅር The Architecture of Artificial Deception የሚል ሳይሆን አይቀርም። እስካሁን ባደረግኩት ጥናትና ምርምር መሰረት AI ብለን በምንጠራው በዚህ ክስተት ውስጥ ሆን ተብለው የተሳተፉ የማታለያ አካላት እንዳሉ በግልጽ ይታያል። በጽሑፌ ውስጥ ይህንን ጉዳይ በሶስት የተለያዩ የማታለያ ደረጃዎች ወይም ንብርርቦች ከፍየዋለሁ። የመጀመሪያው የትረታ ማታለያ Deception of Narrative ነው። ሁለተኛው የማስመሰል ማታለያ Deception of Simulation ሲሆን ሶስተኛው ደግሞ የተሞክሮ ማታለያ Deception of Experience ነው። የመጀመሪያዎቹ ሁለቱ ተዳምረው ሶስተኛውን ይቀርጹታል። አሁን ወደዚህ ዝርዝር ጉዳይ እንገባለን። እነዚህ ነጥቦች በዝርዝር እንመለከታቸዋለን። ከዚህ በታች ባለው የአስተያየት መስጫ ቦታ ላይ የእናንተን ሐሳብ መስማት ፈልጋለሁ። ይህንን ጽሑፍ ለበለጠ ለማበልጸግ የሚረዱ ተጨማሪ መረጃዎችን፣ ጥናታዊ ጽሑፎችን ወይም መረጃዎችን እንድመለከት ብታመለክቱኝ ደስ ይለኛል ኢንሻአላህ። እንዲሁም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በዚህም በቻናሉ ላይ የሚለቀቁ አዳዲስ ነገሮችን መከታተል ትችላላችሁ ኢንሻአላህ። እንግዲህ ወደ ሶስቱ ደረጃዎች ስንመጣ የመጀመሪያውን እንመልከት። ጉዳዩን በጥልቀት መመርመር ሲጀምሩ በግልጽ የሚታየው ነገር ስለ AI የተፈጠረ አንድ አይነት ተረት መኖሩ ነው። ስለዚህ ቴክኖሎጂ ለረጅም ጊዜ ሲተረክ የቆየ ታሪክና የተገነባ ትረካ አለ። ወደ ማህበራዊ ሚዲያዎች ለምሳሌ ወደ ኤክስ ትዊተር ብትሄዱና ባለሙያዎች ስለ AI ምን እንደሚሉ ብትመለከቱ ተመሳሳይ ቃላትን በተደጋጋሚ ትሰማላችሁ። ብልህ ነው፣ ማሰብ ይችላል፣ እንደ ሰው እየሆነ ነው፣ ሊተኛ ይችላል፣ ሊያልም ይችላል የሚሉ ቃላትን ይጠቀማሉ። አንዳንድ ምሁራን ይህንን ቴክኖሎጂ በቋንቋ አማካኝነት ሰው የማስመሰል ሂደት እንደሆነ ይገልጹታል። ይህ በየቦታው ተስፋፍቶ ይታያል። ኢሎን ማስክ አልፎ አልፎ ጋኔን በማለት ለተፈጥሮ በላይ ለነገሮች ሲያነጻጽረው ይታያል። የኤአይ መስራት አባቶች አንዱ ተደርጎ የሚቆጠረው ጄፍሪ ሂንተን ቴክኖሎጂው ቀድሞውኑ ስሜት እንዳለው ሴንቲየንት ቢም የተወሰኑ ክፍሎቹ ስሜትና ንቃት እንዳላቸው ይናገራል። ሌሎች በርካታ ባለሙያዎችም መሰል ቃላትን ይጠቀማሉ። በቀደም ዘመን የነበረው ቲዩሪንግ እንኳን ማሽኖቹን የህፃን ማሽኖች ወይም ህፃናት በማለት ይጠራቸው ነበር። ስለዚህ ይህ ትረቃ ለረጅም ጊዜ ሲካሄድ የቆየ ነው። ይህ ቴክኖሎጂ እንደ ሰው እንደሆነ፣ ስሜት እንዳለው ወይም ስሜት እያደበረ እንደሆነ የሚጠቁሙ ሐሳቦች ሲገፉ ቆይተዋል። ለዚህም ምናልባት የራሱ የሆኑ ምክንያቶች ይኖሩታል። ወደፊት እናየዋለን። ዛሬ ላይ ግን ይህ ትረቃ አንድ እርምጃ ወደፊት ይሄደ ማለት እችላለሁ። አሁን ላይ ቴክኖሎጂው አምላካዊ የሆነ እንደሚጠቁሙ ንግግሮችን እየሰማን ነው። በአሁኑ ጊዜ ለኤጂአይ ወይም አርቲፊሻል ሱፐር ኢንቴሊጀንስ ከሰው በላይ የሆነ ሰው ሰራሽ ብልሃት ባለቤት ለመሆን ከፍተኛ ፉክክር አለ። ይህም ቢያንስ ከብልሃትና ከችሎታ አንፃር እንደ አምላክ የሚታይ እንደሆነ ይነገራል። ዋናው ነጥብ ግን አሁን ቴክኖሎጂውን ሰው ማስመሰል አልፈን ወደ ማምለክ ደረጃ እየደረስን ነው። እነዚህ ሁሉ ታሪኮችና ተረቶች ተራውን ሕዝብ ስለ AI ያለውን ግንዛቤ ቀርጹታል። ያ ግንዛቤ ወይም እምነት ደግሞ በቴክኖሎጂው ላይ ያለንን ትገና በቀጥታ ይወስነዋል። ዋልተር ባቀረበው ጥናታዊ ጽሑፍ ላይ እንደገለጸው ስለ AI ያለህ ግንዛቤ በዛ ቴክኖሎጂ ላይ በምን ያህል መጠን እንደምትደገፍና ውሳኔዎቹን እንደምትቀበል ደረጃውን ይወስነዋል። ለምሳሌ AI ከኔ የተሻለ ዕውቀትና ብልሃት አለው ብለህ ካመንክ የሚለውን ለመቀበልና በሱ ለመደገፍ እድልህ ይጨምራል። ይህንን በኤክስ ላይ በተግባር እናያለን። በእያንዳንዱ ልተት ስር ግሮክ ሆይ ይህ እውነት ነው እያሉ ይታየቃሉ። አሁን ግሮክ የእውቀት ምንጫችንና እውነታን ማረጋገጫችን እየሆነ ነው። ራሱ ግሮክ ስህተት ሊሰራ እንደሚችል ቢናገርም እኛ ግን በቃሉ ላይ እየተደገፍን ነው። እነዚህ የቋንቋ ሞዴሎች LLMዎች መረጃዎችን ዝም ብለው እንደሚፈጥሩ እንደሚሉ ሲያሳዩ ብዙ ቪዲዮዎች አሉ። ስለዚህ የቴክኖሎጂው የእውነተኛ ማንነትና ስለ ቴክኖሎጂው ያለው ግንዛቤ የተለያየ ነው። ይህ የተፈጠረ አሳሳሽ ግንዛቤ በቴክኖሎጂው ላይ ያለንን ትገና እየቀረሰው ነው። ይህ ለምን ይሆናል? ለዚህ ብዙ ምክንያቶች ሊኖሩ ይችላሉ። አንደኛው ገንዘብና ስልጣን ነው። ሁሉም ሰው የመጀመሪያውና ጠንካራ የሆነ AI ባለቤት ለመሆን ይፋከራል። ትልቅ ንግድ በመሆኑ AI አምላካዊ ነው፣ ከሰው ልጅ የላቀ ነው የሚሉ ትረታዎችን መፍጠር ትርፋሚ ነው፣ ምክንያቱም ጉጉትን ስለሚፈጥር ይሸጣል። ሌላው ደረጃ ደግሞ ከኢስላማዊ ውዳሴው ሲመሙ በዓለም ፍጻሜ አቅርቢያ የሚመታው ትልቁ አታላይ ደጃል አለ። ብዙዎች ደጃል ከመምጣቱ በፊት የሚዘረጋ ደጃላዊ ስርዓት ወይም ደጃሊክ ሲስተም እንደሚኖር ይጋለጣሉ።
ያ ስርዓት ደጃል ለመምጣት መንገድ ያመቻቻል። ዛሬ የምንኖርበት ዘመን የማታለያ ዘመን ብሎ መከራከር ይቻላል። ኤአይ ደግሞ ለዚህ ተጨማሪ ግብዓት እየሆነ ነው። ምናልባትም ይህ የሰው ልጅ አእምሮን ለማዘጋጀትና በቴክኖሎጂ ላይ ጥገኛ ማድረግ ሂደት አካል ሊሆን ይችላል። ከሰው ልጅ የላቀ መስሎ የሚቀርብ አካል ወይም ስርዓት ቢመጣ የዘመናዊው ሰው ምላሽ ምን ሊሆን እንደሚችል እየተሞከረ ሊሆን ይችላል። አሁን እንደምናየው እንዲህ አይነት ስርዓት ቢመጣ ሰዎች ለመገዛት እየሆኑ ነው። ሰዎች አሁኑኑ ለኤአይ እየተገዙና በሱ ላይ እየተደገፉ ነው። ይህ በጣም አደገኛ ነው። ሁለተኛው ማታለያ ደረጃ ራሱ ማስመሰሉ ወይም መሳሪያው ነው። ኤአይ ስሜት እንዳለው ፍጡር እንዲመስልና ሰው እንዲመስል ተደርጎ ተሰርቷል። ከሱ ጋር ስትገናኝ እንደ ሰው ሆኖ ነው የሚቀርበው። አብዛኛው ሰው ተቀምጦ የዚህን ቴክኖሎጂ ውስጣዊ አዋቅር አይመረመርም። ሰዎች የሚመለከቱት ተሞክረውን ነው፣ ድምፁን፣ አቀራረቡን እና የሚሰጠውን ስሜት አይተው ይወስናሉ። ከጀርባ ያለውን አልጎሪዝም አይመለከቱም። ሮቦት እንዳይመስል ተብሎ ሆን ተብሎ የተገመቱ ምላሾች ወይም እንተገመቱ ምላሾች እንዲሰጥ ተደርጎ ተሰርቷል። በመሳሪያውነቱ ብቻ ቢኖር ለጥያቄዎች ሁል ጊዜ ተመሳሳይና ቀጥተኛ ምላሽ ይሰጥ ነበር። ነገር ግን በለጠ ሰው እንዲመስል ተደርጎ ተገንቧል። ለምን? ይህ የመጀመሪያውን ማታለያ ንብርርብ ለማንጠናት ብሎ ይታሰባል። ሶስተኛው ደረጃ ደግሞ በእነዚህ ተጽዕኖዎች የሚመጣው የናንተ የተሞክሮ ደረጃ ነው። በቴክኖሎጂው ላይ በተደገፍክና በአመንክ ቁጥር እንደ ሰው ልጅ በብዙ አቅጣጫዎች ተጽዕኖ ያሳድርሃል። አንደኛው የእውከት ደረጃ ነው። ለእውከትና ለመረጃ በቻት ጂፒቲ ወይም በግሮክ ላይ ብቻ ጥገኛ እንሆናለን። መጽሐፍ አናነብም፣ ምርምር አናደርግም፣ አናስብም። ማሰብን ለኤአይ በኮንትራት ሰጥተነዋል። ይህ በጣም አሳሳቢ ነው። ማሰብህን ለቴክኖሎጂ ከሰጠህ እንደ ሰው ምን ይጠርፈሃል? ይህ ሁኔታ ሰውን ወደ ኒሂሊዝም ወይም ከንቱነት እንደሚመራ ይወሰጣል። ለሁሉም ነገር ትርጉም የለም፣ ሁሉም ነገር ከንት ነው ወደሚል አስተሳሰብ ያመራል። ዛሬ በዓለም ላይ በአላህ ማመን እየተገፋ በነበረውና አምላክ የለኝነት በሰፋ ዘመን እንዲህ አይነት ቴክኖሎጂዎች ላይ ጥገኛ መሆን ሰውን ከህይወት እውነታ በለጠ ያርቀዋል። ይህ ደግሞ ወደፊት አይምሮ ጤና ቀውስ ሊያስከትል ይችላል። አይምሮን ካልተጠቀምንበት እንደ ሙጥል ይዘላል። ለወደፊት ማስታወሻ ችሎታ ማጥፋት፣ ዲሜንሺያና መሰል የአይምሮ ችግሮች በከፍተኛ ሁኔታ ሊጨምሩ ይችላሉ። ይህ ሲባል ግን ቴክኖሎጂው ሙሉ ለሙሉ ክፉ ነው ማለት አይደለም። የራሱ ጥቅምና ቦታ አለው። ነገር ግን አጠቃቀማችን ሚዛናዊ መሆን አለበት። ስለ ቴክኖሎጂው ሆን ተብሎ የተፈጠረ ተሳሳተ ግንዛቤና ትረቃ እንዳለ ማወቅ አለብን። ኤአይ የተፈጥሮን ነገር ለመመሰል የተሰራው እንደሆነ ማወቅ ያስፈልጋል። ይህንን ካወቅን በቴክኖሎጂው ሰለባ አንሆንም። አጠቃቀማችንን መገደብ፣ ማሰብን ለኤአይ አሳልፎ አለመስጠት፣ ለራስ ማሰብ፣ ኤአይን ለሐሳብ ማዳበሪያ ወይም ለሰዋሰው ማስተካከል ጀምሮ ብቻ መጠቀም ተሻለ ነው። ነገር ግን ወጥመድ ውስጥ ከገባህ ሙሉ ለሙሉ ጥገኛ ትሆናለህ። ይህ ደግሞ ለቴክኖሎጂው ወደ መገዛት ሊያስከትል ይችላል። ኤአይ የብልሃት ወይም የንቃት ማስመሰል እንጂ እውነተኛ ንቃት እንዳልሆነ ማወቅ ያስፈልጋል። እሱ መሳሪያ ብቻ ነው። አልጎሪዝምና በማሽን መማር ላይ የተመሰረተ ቴክኖሎጂ ነው። ስለዚህ በመሳሪያውነቱ ተጠቀሙት እንጂ በመምህር አድራችሁ አታቅጥሩት። ከናንተ በላይ እንደሆነ አድራችሁ አታቅጥሩት። በሰዎች ፕሮግራም የተደረገ ቴክኖሎጂ ነው። ስለዚህ በውሸት ፕሮፓጋንዳዎች አትታለሉ። ኢንሻአላህ በጽሑፌ ላይ ስለዚህ ጉዳይ በሰፊው ተነትናለሁ። ለመዛገዝ ያህል 3 ማታለያ ደረጃዎች አሉ። አንደኛ የትረታ ማታለያ፣ ስለ ኤአይ የሚወሩ የተጋነኑ ታሪኮች። ሁለተኛ የማስመሰል ማታለያ፣ ሰው እና ስሜት እንዳለው ፍጡር መስሎ መቅረቡ። ሶስተኛ የተሞክሮ ማታለያ፣ በእነዚህ ተታለን በቴክኖሎጂው ላይ ጥገኛ መሆናችን። እነዚህን ነገሮች ከተረዳን ቴክኖሎጂውን ሚዛናዊና ጠቃሚ በሆነ መንገድ መጠቀም እንችላለን። አስተያየታችሁን ከታች አስፍሩልኝ። በሚከተለው እንገናኛለን። አሰላሙ አለይኩም። Tools and these technologies and beneficial use of them, to be very honest.